6 ጎደሎ ነው። ታውቃላችሁ አይደል? 6 ጎደሎ ነው። በምን? በመጽሐፍ ቅዱስ ቋንቋ 7 70 30 10 60 100 እነዚህ ፍጹም ናቸው። አሁን አንድ ቁጥር 7 ከሆነ በመጽሐፍ ቅዱስ ፍጹም ነው። ድጋሚ 7 ከተጻፈ ፍጹም ነው። ሶስተኛ 7 ከጻፍን በጣም ፍጹም ማለታችን ነው። 70 ካደረግነው ፍጹም ይሆናል። 70ውን ደግሞ 2 ካደረግነው ፍጹም፣ አሁንም ፍጹም እያለ 70ውን 7 ጊዜ ካደረግነው ፍጹም ይሆናል ማለት ነው። 6 ከሆነ ጎደሎ ማለት ነው። ድጋሚ 6 ከሆነ ጎደሎ ማለት ነው። ሶስተኛ 6 ከሆነ ምንድን ነው? ጎደሎ ማለት ነው። 666 ማለት ምን ማለት ይመስላችኋል? ጎደሎ ማለት ነው። የጎደሎ ጎደሎ ማለት ነው። የጎደሎ በቃ ጨርሶ የጎደለ ማለት ነው። 666 ምንም በቃ ምንም ነገር ጨርሶ ጎደሎ ማለት አንድ እንኳን እዚህ ላይ እንደው በዚህ በኩል ጥቂት ቀርቶታል የማይባል ጎደሎ ማለት ነው። ሐሳዊ መሲህ 666 ነው የተባለ ጎደሎ ነው። ከሃይማኖት የጎደለ፣ ከእምነት የጎደለ፣ ከንጽህና የጎደለ፣ ከመታመን የጎደለ፣ ከተስፋ የጎደለ፣ ከምግባር የጎደለ ምንም ነገር ይሄ ቀርቶታል የማይባል ጎደሎ ማለት ነው። አሁን በዚህ ዘመን ሰምታችኋቸው አታውቁም? ሰዎች 666 የሚል ጅል ሰው ሰምታችሁ? በጣም ነው እኮ የሚገርመው። ራሱ ጎደሎ ነው። 666 ማለት ያንተን ጎደሎነት የሚያሳይ ነው። 666 እያልክ ቁጥር ስትቆጥር ስለኖር እግዚአብሔር የሚምር ይመስላል? አይደለም። ጎደሎ አትሁኑ ነው እግዚአብሔር የፈለገው። ይሄንን ነው። እንደዚህ 666 አለማምለክ ማለት ጎደሎ አለመሆን ማለት ነው። ጎደሎ ካልሆን ሐሳዊ መሲህ ቢመጣ በሀገር ላይ ቢሰለጥን ሰዎችን በግንባራቸው እያጻፈ ቢመጣ እኛ ላይ ምንም ማድረግ አይችልም። ጉዳዩ እኛ 666 ብቻ አንሆን። እውነት ልንገራችሁ 666 የሚባለው አውሬው መምጣቱ አይደለም የሚያስፈራኝ የራሴ 666 እንዳልሆን ነው። 666 መሆን ምን አለው? 6 በሞት እስቲ ጎደሎ በሉ። 6 በቃ ጭራሽ ጎደሎ ማለት እንደዚህ ያለ ጎደሎ እንዳንሆን ብቻ እኛ ሞልተን ከተገኝ ምን አለ? በልቡናችሁ ፍቅር ይሙላባችሁ አለ ቅዱስ ጳውሎስ። ባለቤቱ ኢየሱስ ክርስቶስ ደግሞ ጨው ይኑርባችሁ አለ። እምነት የሞላን ፍቅር የሞላን ተስፋ የሞላን ከሆነ ምን ማድረግ ይችላል? ወበከመ ሕዝብ ዘይነብሩ ማእከለ አድማስ ዘይንህል፣ በማይናወጥ በማይሸረሸር አለት ውስጥ ያሉ ሰዎች እንደማይፈሩ ጎርፍ እንደማይፈሩ በክርስቶስ አለት ውስጥ ያሉና እምነታቸው ተስፋቸው የሞላላቸው ሰዎች አውሬው መምጣቱ አንዳች አያስደነግጣቸውም። የሚያስደነግጠን ከላይ እስከታች እኛ ጎደሎነት ነው። ከላይ እስከታች ምን ገለገል ያባብለኛል ጎደሎ። እንዲሁ ምን ይባላል በእውነቱ ማለት ነው። መንኩሰንም ጎደሎ ነን፣ ክህነት ይዘንም ጎደሎ ነን፣ ዲቁናችን ጎደሎ ነው፣ ቆርበንም ጎደሎ ነን፣ ምእመንነታችን ጎደሎ፣ ክርስትናችን ጎሏል። ያንን ነው 666። ስለዚህ ምን ያደርግ አያችሁ? ልብ በሉ። እነዚህ ምን አድርገዋል? 4 ነገር አጉድለው ነው የተገኙት። ምንድን ነው ያጎደሉት? ለእግዚአብሔር ማልቀስ ሲገባቸው የሚያለቅሱት ለማን ነው? ለጣዖት ፍቅር ነው። አሁን ዛሬ ለምን የሚያለቅስ ይመስላችኋል? እግዚአብሔር ትዝ ብሎት የሚያለቅሳል፣ ክርስቶስ ትዝ ብሎት የሚያለቅሳል። ግን በእውነቱ ማለት ነው የሚያለቅሰውን ሰው እዩት። ሆዱ ሲነካ ያለቅሳል፣ ሹመቱ ሲነካ ያለቅሳል፣ ለገዛ ኃጢአቱ ያለቅሳል፣ ለዘሩ ሲሆን ይብከነከናል። አንድ የነኩትለት ማለት ነው። መጀመሪያ ግን ለእግዚአብሔር ዓርብ እኮ እንባው መጥቶት አያውቅ። ሲርበው ብቻ፣ ሲታሰር፣ ሲሰደድ ብቻ፣ ግፍ ሲበዛ ብቻ። እስቲ አሁን ዛሬ የማያለቅስ ማን አለ? መጀመሪያ ሰው የሚያለቅሰው ለምንድን ነው? ለሴት ነው የሚያለቅሰው፣ ለወንድ ነው የሚያለቅሰው፣ ሰው ለዝሙት ነው የሚያለቅሰው። ለዚያ ሌሊቱን ሙሉ ያለቅሳል። አዎት ነው ያ ሁሉ ነገር። ለገንዘብ ነው ስናለቅስ የኖር ነው። ለኩራታችን ነው ለክብራችን ነው ስናለቅስ የኖር። የእግዚአብሔር ፍቅር ተለወጠ፣ ያቀረ ጎደልን በሉ። ከዛስ ምንድን ነው ያደረግነው? ሰዎች ምን አደረጉ? በመቅደሱ በመሃሉ ላይ ጣዖት አምልከው አቅርቦበት ያለ። ይሄ መቅደስ የተባለ የክርስቲያኖች ልቦናችን ነው። በመካከሉ ላይ ጣዖት ማቆም ማለት ገንዘብን መውደድ፣ ራስን መውደድ እና ዘረኝነት እና ዓለምን መውደድ ናቸው። እነዚህ መሃል ላይ የቆሙ ጣዖቶች ናቸው። ከልቡናችን መሃል ላይ የሚቆሙት ገንዘብ ከእግዚአብሔር ሲበልጥ ነው። እዩት። ሁሉም ቢያወጉት ሆድ ባዶ ይቀራል። በቀኝም በግራም ገንዘብ ነው ዛሬ የሚመለከው። ዛሬ ምን ችግር አለ? ዲቁና ይሸጣል፣ ቅስና ይሸጣል፣ ምንኩስና ይሸጣል፣ ሁሉም ይሸጣል ዛሬ። ጵጵስናም ሊሸጥ እየተቃረበ ነው፣ እየተሸጠ ነው። አሁን በመካከሉ ላይ አላያችሁ ጌታ ምን እንዳለ ታውቃላችሁ? እይክል አሐዱ ገብር ለክልኤ አጋዕዝት ተቀንዮ። ሰው ለሁለት ቤቶች መገዛት ይችላል ነው የተባለው እንዴ? አይቻልም። ለምን? አንዱ የሁለት ጌቶች ባሪያ ከሆነ
ጌቶቹ ማን ይባሉ? ለምሳሌ ሞላና ዘለቀ ቢሆኑ ዘለቀ ደጋ ሂድ ብሎ ያዘዋል። ሞላ ቆላ ብሎ ሂድ ብሎ ይዘል። ለማንኛው ይወጣል ይሄ ሰውዬ? አንድ እግሩን አንድ እጁን ቆላ፣ አንድ እግሩን አንድ እጁን ደጋ ይሰደው። ለሁለት ጌቶች መገዛት አይቻልም። ገንዘብንም እግዚአብሔርንም እኩል ጌታ ማድረግ አይቻልም። ከእግዚአብሔርና ከገንዘብ በገንዘብ አድርጌ እግዚአብሔር ነው የሚለው ሰው ዛሬ ማለት ዋናው ገንዘብ ይኑር፣ ዋናው ገንዘብ ይኑር፣ ዋናው እንዲሁ ምን አይነት እብደት ውስጥ እንደገባን እስቲ ገንዘብ 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 ገንዘብ። ሰው የዕለት እንጀራ ግን መንገብገብ። ቄሱ አይረካ፣ ዲያቆኑ አይረካ፣ መነኩሴው አይረካ። ምን ሊባል ይችላል? ይሄን የገንዘብ ፍቅር ልቡናችን መሃል ላይ ተቀምጦበታል። ያ ነው አንድ አላችሁ። እግዚአብሔር ከሁላችን ጋር ይሁን። አንዱ በደላችን ይሄ ነው። የገንዘብ ፍቅር ሊወጣልን ይገባል። ሰው በገንዘብ መሸጥ የለበትም። ሰው በገንዘብ መገደል የለበትም። መገደል መታሰርም የለበትም። ወንድምን፣ እህትን፣ እናትን እንዴ ወንድም፣ እህት፣ ባይድ፣ ዘመድ፣ ባልንጀራ እሱ ተውት። እናት አባት እኮ በገንዘብ ይገደላሉ፣ በገንዘብ ይሻጣሉ፣ በገንዘብ ይከሰሳሉ፣ ይታሰራሉ። ይህ ሁሉ ምንድን ነው? መሃል ላይ ጣዖት ቆሞበታል። አንዱ እሱ ነው። ሁለተኛ ጣዖት የተባለ ምን ይመስላችኋል? ራስን መውደድ። እስቲ ራስን መውደድ በሉ። ራስን መውደድ ከፍተኛ የሆነ ጣዖት ነው። ራስን መውደድ ከቃሉ ጋር ናቸው። እግዚአብሔር ይኸውላችሁ እግዚአብሔር አምላክህን ይላል በፍጹም ልብህ በሉ እስቲ። እሺ በፍጹም ህሊናህ በፍጹም ኃይልህ ውደደው በሉ። በፍጹም ምን? በፍጹም ልብህ። ይሄ ማለት ምን ማለት መሰላችሁ? በፍጹም ኃይልህ ማለት ኃይልህን ሁሉ እስከምታጣ ድረስ ማንን ውደድ ማለት ነው? እግዚአብሔርን ውደዱ። ያ ማለት እግዚአብሔርን ከማን በላይ ውደደው ማለት ነው? ከራስህ በላይ ውደደው ማለት ነው። ስለዚህ ተመልከቱ፣ እግዚአብሔርን የምንወደው የማንን ያህል ይመስላችኋል? ሰው የሚስቱን ያህል እግዚአብሔርን ይወዳል ወይ? ጉድ! በየት አልፎ ሴት እግዚአብሔርን የወንድን ያህል ተወደዋለች? በፍጹም። እግዚአብሔር አሁን የገንዘብን ያህል ተወዶ ያውቃል? ኧረ በምኑ! በፍጹም። እግዚአብሔር የሆድ ያህል ይወደዳል? እስቲ ከሆዳችሁና ከእግዚአብሔር ማን ነው የምትወዱት? በሰባት ሰዓት ግጥም እያደረግ ኧረ ተው ሲባል ምንም ማድረግ አይቻልም የምትል ለምን ይመስላል? ከእግዚአብሔር ይልቅ ማንን ስለምትወድ ነው? ሆድህን ስለምትወድ። እግዚአብሔርን ትወደዋለህ? እግዚአብሔርን ውደድ። እንዴ እግዚአብሔርን እወደዋለሁ ይላል ሰው። እግዚአብሔር እንዴት ነው የምትወደው? እግዚአብሔር እንወዳለን ማለት ነው እንዴ? እስኪ አንዲትን ሴት ሂድና እወድሻለሁ እያልክ 24 ሰዓት ደግሞ በዱላ በላት። ይሄ መውደድ ነው እንዴ? እንዴት ያለ መውደድ ነው ይሄ? ይሄ አይደለም እኮ። አንድ ሴት አንድን ወንድ እወድሃለሁ እያለች ማታ መርዝ በጥብጣ ፍሳተው ይሄ መውደድ ነው አይደለም። መውደድ ማለት እኮ ለሚወዱት አካል መኖር ማለት ነው። እስኪ በሉ ለሚወዱት አካል መኖር በሉ። የምንወደው ማን ነው? እግዚአብሔር ነው። እግዚአብሔር የማይወደውን ስራ እየሰራን ልቡናችን ውስጥ ራሳችን ነው የምንወደው። ከሰው ጋር መፋቀር የሚያቅትልን ነው። ራሳችን እንወዳለን፣ ክብራችን እንወዳለን፣ መልካችን እንወደዋለን። ባይኖረንም እኮ ነው እንኳን ኑሮን ባይኖረን ራሱ የኛ መልክ ጥሩ ነው፣ በቃ እንወደዋለን። ያ እንዲነካ አንፈልግም፣ እንዲሰደብ አንፈልግም፣ እንዲከሳ አንፈልግም፣ ቡላ እንዲሆን አንፈልግም፣ አመድ እንድንመስል አንፈልግም። በቃ እንደዚያ እንዳይሆን ጥሩ አይደለም ለአንዳንድ ነገር ብሎ ሰው ብርድ ሲቀር ምናምን ሲል መከራው ሲያይ ነው የሚሆነው። ራስን መውደድ ከሰው ጋር አላኖርን ያለ ምንድን ነው? ራስን መውደድ ነው። የሚያጋድለን ምንድን ነው? ራስን መውደድ ነው። ከጎረቤት ጋር የማያፋቅር ማን ነው? ራስን መውደድ ነው። እህት ወንድም የማያፋቅር ማን ነው? ራስን መውደድ። ባልና ሚስት የሚያፋታ ማን ነው? ራስን መውደድ። ከቤተ መቅደስ ቄስና ቄስን ዲያቆንና ዲያቆን የሚያባል ማን ነው? ራስን መውደድ። ጳጳሳት ከጳጳሳት እንዳይስማሙ የሚያደርግ ማን ነው? ራስን መውደድ። እኔን ሹሙኝ ተብሎ ክርስቲያን እንዲገደል የሚያደርገው ማን ነው? ራስን መውደድ ነው። እግዚአብሔርን መውደድ ነው። እግዚአብሔርን ወዶ ነው። አሁን እንግዲህ ሰው ጳጳስ የሚሆነው እግዚአብሔርን ወዶ። ምዕመናን አሁን እኔ ጳጳስ ስለሆነ እኔ ጳጳስ ስሆን ሰዎች እየተመቀኙ ስለሆነ እነሱማ ተጋደሉልኝ። ኧረ እግዚአብሔር ተወደደው፣ ፍቅሩ ፈሰሰ። ይሄ ነው እንግዲህ የኛ ፍቅር ማለት ነው። ከመካከል ላይ ትልቅ ጣዖት ቆሞበታል። ያ ምንድን ነው? ራስን መውደድ በሉ ንገሩኝ እንጂ። እግዚአብሔር የሚፈልገው ራስን መካድ ነው። ትልቁ ጣዖት ይሄ ነው። ራሳችን ጣዖት ልንሆን አንገባም፣ በእውነቱ ማለት ነው። እግዚአብሔር እኛን እንዳያየን፣ እኛ ከእግዚአብሔር ጋር እንዳንገናኝ፣ እውነቴን ነው የምነግራችሁ፣ ራሳችን ጣዖት መሆን የለበትም። መውረድ አለብን። ለክብራችን መጨነቅ። አሁን እንኳን
ተንከባክበን ተከብረን ተከብክበን የተወደዳችሁ ምእመናን የተከበራችሁ ምእመናን የሰላምታው እንኳን ቀዝቀዝ አለ እኮ ብሽቅ ነው የሚለን እኮ በእውነቱ ማለት በእውነት እናንተ ኑራችሁ ነው እንጂ ራይ ድረስ ማን ይቆጣችኋል? አሁን እናንተ ማንም አይቆጣችሁ። ጳጳሳት አይቆጣችሁ። የተከበራችሁ ምእመናን ቄሱ አይቆጣ፣ ማን አይቆጣ? የሚቆጣን እኮ የለም። ለምን ጣዖት ነና። ማን ይቆጣል? አሁን እንግዲህ ማን ይቆጣኛል? አባ እናቴ መምሬ እየተባልኩኝ ማለት ማን ይነካኛል? ከተነካ ማን ነው የሚለው? የከተማ ሰው ኃይለኛ ክርክር ሲነሳ ቤቱን እኮ ሩዋንዳ አረጋችሁት ይላል አይደል? ሩዋንዳ ምንድን ነው? በርስ በርስ ጦርነት ያለው አልቀው አይደለም እንዴ? የጎሳና የጎሳ አልቀውና ሩዋንዳ ስለምናረገው ቤቱን ተንከብከብ ነው። በቃ እኔን አሁን ሰው መጥቶ ጉልበቴን ካልሳመኝ ድና ሰነበቱ አባቴ እንዲሁ እሱን ያኑሩልን አላለኝ ሰው ብሽቅ ሩዋንዳ ማለት ነው። ይሄ ጣዖት አይደለም ወይ? ጣዖት እኮ ነው። እኔ ስመጣ እኔን ስመጣ እንትን ማትሉ ምንድን ነው እንዴ? ምንድን ነው ይሄ ሁሉ ጣዖት ነው። ይሄ ጣዖት መቅረት አለበት እንዴ? ለምንድን ነው እኔን እንዴት የሚናገረኝ ሰው እንዴት አይድጎ ነው እኮ አይቶኝ ያውቀ እንዴ? አቤት ክርስትን ነው። ኧረ እንዲሁ እግዚአብሔር ይቅር ይበለን። እኔ እውነቴን ነው በጣም ነው የማፍረው በእውነት በራሴ ጭምር ነው፣ በእናንተ ብቻ አይደለም። ክርስቶስ ሲያየን ምን እንደሚመስለን እኮ በእውነቱ ማለት እሱ በጦር እየተወጋ ነበረ ሰው የሚወደው። እኛ እኮ አንድ ቃል ሰው ሲናገርን እኮ ነው ላንየው ገብ የሚያደርገን። ይሄ ጣዖትነት አይደለም? ለክብር መጨነቅ አይደለም? መታረቅ ያቃተን መታገስ ያቃተን ራሳችን ስለምንወድ አይደለም ወይ ነው? ማለዳ ተነስተን ቤተክርስቲያን መሄድ ያቃተን ራሳችን ስለምንወድ አይደለም ወይ? ሌሊት ተነስተን መጸለይ ያቃተን ራሳችን ስለምንወደው አይደለም ወይ ነው? ራስን መውደድ ጣዖት ነው።